ሄኖክ በመስመሮች መካከል ምናልባት ግርማ ዲሳሳ 2 ዓመት በመቻል ቆይታ አድርጎ ነበር። ሁሉንም ስራ የሰራው ሄኖክ ይበልጣል ነው። ፕሮብሌሙን በራሱ መንገድ ነው ሶሉሽን የሰጠው ሄኖክ ይበልጣል። የሚገርም ታይት ውስጥ ነው ያለው፣ መስመር ውስጥ ነው ያለው። ከዛ በኋላ ሪሳይክል ለማድረግ የሄደበት መንገድ የመጨረሻውን ኳስ ራሱ ነው አሲስት ያደረገው። አረ ምን አይነት ጎል ነው! ሄኖክ ይበልጣል እንዴት ነው ኳሱን የሰጠው? የመጀመሪያ አጋማሽ ላይ ያልተቆጠሩ ጎሎች እዚህ ከጎል አፋፍ ላይ አሁን ምን አይነት ቴክኒክ ነው ግርማ ዲሳሳ! በፍቅረ ሚካኤልና በግርማ ዲሳሳ መካከል የነበረውን ኮሙኒኬሽን ደግሞ በደንብ አድንቅ። ምክንያቱም ፍቅረ ሚካኤል ኳሱን ሊነካው ነበር። ግርማ ዲሳሳ ተው የሚል ምልክት እንደሰጠው የምታየው አክሽን ሊወስዳልና ተው ቢነካው ኖሮ ያን ኳስ ግርማ ዲሳሳ አሁን ሊመታበት ከሚችለው ስፖት ይወጣ ነበር። በመስመሮች መካከል ያገኙት ስፔስ እንዴት ነው ሊገለጽ ቢችለው? አሰልጣኝ ሙልጌታ ምህረት